ኑ አብረን እንብላ። ዛሬ የእንብላ ግብዣ ነው ይዤላችሁ የመጣሁት ማለት ነው። እንብላ እኔ እየበላሁ ነው ከነቤተሰቦቼ። ይህ ምግብ በየአይነት ለመባል ምንድነው የሚያንሰው ብዬ ነው ይዤላችሁ የመጣሁትኝ። እስኪ ሀሳብና አስተያየት ስጡኝ እና ይሄ ምግብ በየአይነት ሊሆን አይችልም? እኔ እንደ በየአይነት ነው ያየሁት። ለምሳሌ የሚሸጥ አይደለም። ለቤት በየአይነት ለመባል ምንድነው የሚያንሰው? እና እየበላን እንጫወት ብዬ ነው። እኔ እየበላው ነው። አብረን እንብላ እና ምን ልላችሁ ፈልጌ ነው። ይሄንን ቤት ማሳደግ የምትፈልጉ ሰዎች፣ ይሄንን ቪዲዮ የሚደርሳችሁ ሰዎች እስኪ ላይክ እና ሰብስክራይብ አድርጉ ልላችሁ ነው የመጣሁትኝ በዚህ ቪዲዮ። ለመሰላችሁ ለኔ በጣም ነው የሚያስፈልገኝ ማለት ነው። ሰብስክራይቡ በጣም ያስፈልገኛል። ምክንያቱም ስራ ልሰራበት ስለምፈልገው ማለት ነው። ግን ብዙ የሚያዩት ሰዎች ደግሞ አያደርጉም እና ዝም ብለው ሰብስክራይብ ሳያደርጉ ነው ማለት ነው ቁጭ ብለው አይተው የሚወጡት ማለት ነው። እና እስኪ እየበላን ቢያንስ ብንረዳዳ ብዬ ነው። እኔ ምግቡን ልጋብዛችሁ፣ እናንተ ደግሞ ሰብስክራይቡን ትጋብዙኛላችሁ ማለት ነው። የምታዩት ሰዎች ሳታደርጉ እንዳታልፉ ለማለት ያክል ነው። እና ምን ያንሰዋል? ሊሆን አይችልም ወይ እያልኳችሁ ነው። በየአይነት ሊሆን አይችልም ወይ? ይችላል በሉ። ለቤት በቂ አይደለም? ይሄ በቂ ነው። ስለዚህ አንድ ወጥ ሽሮ ብቻውንም እኮ ይቀርባል፣ ግን በየአይነት አይባልም። ሽሮ ሲሆን ሽሮ ይባላል። እኔ የምለው ቆይ ሌሎች ምግቦች ሲቀላቀሉ ነው በየአይነት የሚሆነው ማለት ነው? ብቻውን ድንች ወጥ ለምሳሌ ድንች ብቻውን ይቀርባል? የለውም አይደል? በየአይነት ብዙ አይነት ወጥ ሲሆን በየአይነት ይባላል። ሽሮ ብቻውን ሲሆን ሽሮ ፈሰስ ተጋቢ ነው፣ ሽሮ ተብሎ ይጠራል ማለት ነው። ግን ድንች የሚባል ወጥ ብቻውን አይቀርብም። ወይ ደግሞ ክክ የሚባል ወጥ አይቀርብም ማለት ነው። ለማንኛውም ሁሉንም አይነት በምትሰሩ ሰዓት እንደዚህ ዳር ላይ አድርጋችሁ ስትመገቡ በየአይነት ነው ማለት ነው። እንግዲህ በየአይነት ይባላል ማለት ነው። እና ለአቅመ በየአይነት እየደረሰች በየአይነት ናት። የሚጣፍጥና ቆንጆ ምግብ ነው። እና ዛሬ ምን ልላችሁን የመጣሁት እንደተረዳችሁት እርግጠኛ ነኝና በቃ አሁንም ካወራሁት ለኔ ለእንትኑ ለቻናሉ ራሱ ጥሩ ስላልሆነ ብቻ ከቻላችሁ የምትችሉ ሰዎች ሰብስክራይብ ብታደርጉት ቤቱን እና ላይክ ኮሜንት አስተያየት ካላችሁ በጣም ደስ ይለኛል። ይሄን አሻሺ፣ ይሄን ስሪ፣ ይሄን ባታደርጊ፣ በዚህ ብትመጪ ደግሞ ላንቺ እኮ ጥሩ ይሆንልሽ ነበር ብላችሁ የምትጽፉልኝ ሰዎች እጅግ በጣም አድርጌ አመሰግናለሁኝ። በእውነት አስተያየታችሁ በጣም ይጠቅመኛል። አሁንም እንደዚህ ብላችሁ ብትጽፉልኝ እና እኔንም ብታበረታቱኝ እላለሁኝ። ከጀመርኩኝ ረጅም ጊዜ ሆኖኛል፣ ግን ምንም አይነት እንቅስቃሴ የለውም ማለት ይቻላል። በቅርቡ ደግሞ ላይቭም ወስዶብኝ ላይቭ መግባት አልቻልኩም። ብቻ ቻናሉ ራሱ ጥሩ ሁኔታ ላይ አይደለም ያለው ማለት ነው። እና ብትችሉ ያው አድርጉልኝ ያልኳችሁን አድርጉ። እኔ ደግሞ ያው እንደዚህ ቆንጆ ምግቦችን ሰርቼ መጥቼ ላስደስታችሁ እሞክራለሁኝ። በአሪፍ ሁኔታ ለመስራት እሞክራለሁኝ። አይ እንደዚህ አይደለም እኮ በእንደዚህ አይነት መልኩ ደግሞ ብትሰሪ ይጠቅምሽ ነበር ብላችሁ እኔን መምከር የምትፈልጉ ሰዎች ደግሞ ኮሜንቴ ክፍት ነው፣ ማስቀመጥ ትችላላችሁ። እኔም እቀበላለሁኝ እናንተ አስተያየት ማለት ነው። እና በጣም ነው የማመሰግነው ሰብስክራይብ ላደረጋችሁኝ ሰዎች። በዚህ መልኩ መረዳዳት እንችላለን ማለት ነው። እናንተ የምትሉኝ ነገር ካለ ምንም ይሁን አስተያየት ጻፉልኝ። እና ይሄን የመሰለ በየአይነት ጋብዣቸዋለሁ። አመሰግናለሁ በጣም።